ሰላም ውድ የአብ ኒውስ ተከታታዮች እንደምቆያችሁ የዕለቱ ዋና ዋና መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም የሀገር ውስጥ ዜና 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። የጉባኤውን መጠናቀቅ አስመልክቶ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና የቡሩንዲው ሊቀመንበር መግለጫ ሰጥተዋል። መሐመድ አሊ ዩሱፍ እንደተናገሩት ጉባኤው በዋና ዋና ስትራቴጂካዊ ጉዳዮች ላይ አተኩሮ ተወያይቷል። በአብዛኛው ከሀገሪቱ ሰላምና ጸጥታ ጉዳይ፣ ስለ ህብረቱ የሪፎርም ስራዎችና የተሳትፎን በሚመለከት ተመካክረናል ብለዋል። በአጀንዳ 2063 አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ተወያይተናል። በምክር ቤቱ አፍሪካ 2 ቋሚ መቀመጫና 5 ተለዋጭ መቀመጫ እንዲኖራት ጉባኤው የጋራ አቋም ይዟል ሲሉ ሊቀመንበሩ ተናግረዋል። ጎን ለጎን 15 ውይይቶች መካሄዳቸውን ገልጸው በዲሞክራሲያዊ ኮንጎ ምስራቃዊ ክፍል ያለውን የጸጥታ ሁኔታ እንደሚረጋጋ ተስፋ እናደርጋለን። ቀድሞም ሁለቱም ወገኖች ለመነጋገር ፈቃደኛ ናቸው ብለዋል። አጀንዳ 2063ን ለማሳካት የታቀደውና የጥይት ድምጽ የማይሰማባት አህጉርን እውን ለማድረግ እየሰራን ነው ብለዋል። መፈንቅለ መንግስት የሚደረግባቸውና ይህ ህገ መንግስታዊ አካሄድ የጎረቤት ሀገራት ላይ ጫና ይፈጥራልና ሰላም ለማምጣት ሀብታችንን እየተጠቀምን ነው ሲሉ ተሰምተዋል። በመጨረሻም ኢትዮጵያ ላደረገችው መስተንግዶ አድናቆትና ምስጋና አቅርበውላት ጉባኤው መጠናቀቁን ተናግረዋል። እንደምን ውላችኋል ውድ የአብ ኒውስ ተከታታዮች። 9ኛው የአፍሪካ ቢዝነስ ፎረም በአዲስ አበባ እየተካሄደ ነው። መጪውን የአፍሪካን ጊዜ በፋይናንስ መደገፍ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን በሚል መሪ ቃል እየተከበረ ሲሆን ዋና ዓላማው የአፍሪካን ወጣቶች ኢኮኖሚ ለማዳበርና አስፈላጊ የሆኑ የፋይናንስ ምንጮችን፣ ኢንቨስትመንቶችን፣ አጋርነቶችን በማሰባሰብ በፈጠራ ዘርፍ በአነስተኛና መካከለኛ ኢንተርፕራይዞች፣ በዲጂታል ኢንዱስትሪዎች እንዲሁም በፈጠራ ዘርፍ ያሉ እንቅፋቶችን መፍታት ነው። በቀጣይ ኢትዮጵያ በአርቲፊሻል ኢንተለጀንስ ዘመን ተመልካች ብቻ ሳትሆን ዘርፉን የምትገነባና የምትመራ እንድትሆን ለማድረግ እየሰራን ነው ያሉት ምክትል ጠቅላይ ሚኒስቴሩ ተመስገን ጥሩነህ ሲሆኑ ምክትል ጠቅላይ ሚኒስቴሩ ይህን ንግግር ያደረጉት የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ፖድ ኤአይ ዩኒፖድ የፈጠራ ማዕከል ስራ ባስጀመሩበት ጊዜ ሲሆን ማዕከሉ በአፍሪካውያን ለአፍሪካ የሚሆን ቴክኖሎጂዎችን ለማጋራት የሚያስችልና ብሔራዊ መሰረት የሚጣልበት ብቻ ሳይሆን ለአህጉሪቱ ያለንን ፍላጎትና ህልም የምናጎለብትበት አውድ የሚፈጥር ተግባር ነው ብለዋል። ወደ አንተ አለፍኩ። ሽሮደርስ የተባለው የንብረትና የሀብት አስተዳደር እና አማካሪ ድርጅት ኑቬል ለተባለው ድርጅት በ13.5 ቢሊዮን ዶላር መሸጡ ተሰማ። ሽሮደርስ በእንግሊዝ ሀገር ከሚገኙ ግዙፍ አማካሪ ድርጅቶች አንዱ ሲሆን በጣም ትርፋማ ድርጅት ነው። በዘንድሮ ዓመት በስራ እንቅስቃሴው ብቻ ከ25 በመቶ በላይ ትርፍ ማለትም 757 ሚሊዮን ዶላር ያተረፈ ሲሆን የአንድ አክሲዮን ትርፍ 39% ነበረ። ድርጅቱ በጠንካራ መሰረት ላይ የታነጸ ሲሆን ለመሸጥ የሚያነሳሳቸው አቅም ካለው ድርጅት ጋር በመዋሃድም ሆነ በሽያጭ ለመስራት ሲነጋገሩ ከቆዩ በኋላ በመጨረሻም የተሻለ ድርጅት በማግኘታቸው መሆኑን ዋና ስራ አስፈጻሚው ተናግረዋል። እኛ መፍጠር የምንፈልገው ግዙፉን የእንግሊዝ ንብረትና ሀብት አስተዳዳሪ ድርጅት ነው ብለዋል ዋና ስራ አስፈጻሚው። 2.5 ትሪሊዮን በላይ ሀብት እንፈጥራለን። ኑቬን ከ100 ዓመት በላይ ታሪክ ያለው ትልቅ ድርጅት ነው። እኛ እና እሱ ተመሳሳይ ታሪክና የስራ ባህል ያለን ድርጅት ነን። ይህ ስምምነት ለእንግሊዝና ለለንደን በጣም ጠቃሚ ነው ብለዋል። ስምምነታችን ለንደን ከአሜሪካ ውጪ ላሉ ቢዝነሶች ለ5 ዓመታት ያህል ዋና ቢሮአችን እንደሚሆን ነው። ሰራተኛን በሚመለከት ከ3100 ወይም 1/3 ያህል ሰራተኞቻችን በለንደን ውስጥ አሉ። አንድም ሰራተኛ አንቀንስም። ስራዎቻችን ተጠናክረው ይቀጥላሉ ብለዋል ዋና ስራ አስፈጻሚው ሪቻርድ ኦልፊልድ። ውድ የአብ ኒውስ ተከታታዮች ለዛሬ ይዘንላችሁ የቀረብነው መረጃዎች በዚሁ አበቃን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩ።